ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። በቦንጋ ከተማ የሚስተዋለውን የንጹህ መጠጥ ውሃ ችግር ለመቅረፍ የሚመለከተው አካል ሁሉ አስፈላጊውን ድጋፍና ክትትል ማድረግ እንዳለበት የካፋ ዞን ውሃ ማዕድንና ኢነርጂ መምሪያ ገለጸ። መምሪያው በከተማው የውሃ አገልግሎት ችግር መፍታት በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር ምክክር አካሂዷል። ዘገባው የባልደረባችን ታጀቶ ከበደ ነው። ጽዮን ታደለ ታቀርባለች። የምክክር መድረክ ሰነዱን ያቀረቡት የካፋ ዞን ውሃ ማዕድንና ኢነርጂ መምሪያ ኃላፊ አቶ አማኑኤል አሰፋ እንደገለጹት በቦንጋ ከተማ ከጊዜ ወደ ጊዜ የህብረተሰቡ ጥያቄ የሆነ ያለውን የንጹህ መጠጥ ውሃ አገልግሎት ችግርን ለመቅረፍ በመምሪያው ብቻ የሚፈታ እንዳልሆነ ተናግረዋል። ለህብረተሰቡ ቀልጣፋ አገልግሎት ከመስጠት አንጻር ተሽከርካሪን ጨምሮ የተለያዩ ተግዳሮቶች በመኖራቸው ከተገልጋይ ብዙ ቅሬታዎች ሲስተዋሉ መቆየታቸውን የተናገሩት ኃላፊው የተቋማቶች አገልግሎት ክፍያ በወቅቱ ያለመከፈል ሌላው ተግዳሮት እየሆነ ነው ብለዋል። ይህ መሰል ችግሮችን ለመቅረፍ የሚመለከተው አካል ድጋፍና ክትትል እንደሚያስፈልግም ኃላፊው ገልጸዋል። መድረኩን የመሩት የቦንጋ ከተማ ከንቲባ አቶ አስማሞ አደመ በበኩላቸው አሁን ላይ በዘርፉ እየተስተዋለ ያለው የውሃ ታሪፍ ችግርን በመቅረፍ የመስሪያ ቤቱን አቅም ማሳደግ እንደሚያስፈልግ ገልጸዋል። በነገራችን ላይ ውሃ ተቋም ሊዘጋ ነው የሚል ቁመና ላይ ሆነን ነው እየተናገርን ያለነው። ወጪና ገቢ ሲገመገም ወጪ ኦቨር ነው፣ ገቢ እየቀነሰ ነው የሚሄደው። ምክንያቱም ምንድነው ሲባል ይሄ ታሪፉ አብኖርማል ነው። እንግዲህ ወቅቱን ነው ኮንሲደር ማድረግ አለብን። ቀጣይ ደግሞ በዚህ ችግር ቅድም ባልናቸው በተነሱ ሁኔታዎችና ከሰነዱ አኳያ ታቅዶ በሚቀመጥ ሁኔታ የድርሻችንን በሚገባ እንወጣለን ለማለት ነው። አመሰግናለሁ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በበኩላቸው ከተገልጋዩ እየተነሳ ያለውን ቅሬታ ለመፍታት አቅዶ ሊተገበር እንደሚገባ ገልጸዋል። የሚጎለው ነገር ምንድነው? ውሃ አላገኘንም፣ ሆቴል ላይ ወይ ውሃው ተበላሸ፣ ጥራት ይጎለዋል፣ የመሳሰሉ ነገሮች ይነሳሉ። ሁለተኛ ነዋሪውም በተመሳሳይ መልኩ ከቅሬታ ያልወጣበት ሁኔታ ነው ያለው። ለዚህ በርካታ ምክንያቶች፣ በርካታ ችግሮች ቅድም የዘረዘርናቸው አሉ። ከዚህ አንጻር ያው የአጭር የመካከለኛ የረጅም ጊዜ እቅድ የሚባለው ነገር ወጥቶ ባለድርሻ አካላት ድርሻቸውን ሊወጡ የሚችሉበት ሁኔታ ተቀምጠው ያንን በዝርዝር እየገመገም ከችግሩ ወጥተን የተሻለ አገልግሎት መስጠት የሚችልበት ሁኔታ እንዲኖር በቂ ዝግጅት ሊደረግ ይገባል። ከእቅድ ውጭ ምንም መሆን የሚቻልበት ሁኔታ አለ። ይሄ አንድ ህጋዊ ተቋም። ለዚህም የሚመለከተው አካል የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ዋና አስተዳዳሪው ጥሪ አቅርበዋል። የከተማ አስተዳደሩም የራሱን ድጋፍ ያርግ። በዞን ውሃ መምሪያ የሚመጣውን ድጋፍ እኛ የምንችለውን ያክል አቅማችን እናደርጋለን። የክልሉ ውሃ ቢሮም እስካሁን እያደረገ ነው፣ ድጋፍ እያደረገ ያለበት ሁኔታ አለ። ከዚህ በኋላም በስልጠናም ከመዋቅሩ አንጻርም በሌሎች ሎጂስቲክም ድጋፍ አድርጎ ይቀጥላል ብዬ አስባለሁ። በመድረኩ የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ፣ የዞኑ መንግስት ዋና ተጠሪ አቶ አጥናፉ ኃይሌን ጨምሮ የሚመለከታቸው አካላት ተሳትፈዋል። በ2017 የትምህርት ዘመን በሚሰጠው የሀገር አቀፍ ፈተና የተሻለ ውጤት ለማምጣት የሚያስችል ቅድመ ዝግጅት እያደረጉ መሆናቸውን በካፋ ዞን ዋቻ ከተማ የጨና ሁለተኛ ደረጃ ትምህርት ቤት ተማሪዎች ገለጹ። ተማሪዎቹን ለማብቃት ከባለድርሻ አካላት አስፈላጊው ድጋፍና ክትትል እየተደረገ መሆኑም ተመላክቷል። ዘገባው የባልደረባችን ታምራት ኃይሌ ነው። ቤቴሌ መምሩ ታቀርባለች። የትምህርት ጥራት እየቀነሰ መምጣቱ በተማሪዎች ውጤት ላይ አሉታዊ ተጽዕኖ እያስከተለ መምጣቱ ይታወሳል። ይህንን ችግር ለመፍታትም መንግስት የተለያዩ ሪፎርሞችን በማድረግ ትኩረት ሰጥቶ እየሰራ ነው። በካፋ ዞን ዋቻ ከተማ ውስጥ ከሚገኙ ትምህርት ቤቶች ውስጥ አንዱ የጨና ሁለተኛ ደረጃ ትምህርት ቤት ሲሆን ትምህርት ቤቱ እየታየ የመጣውን የትምህርት ስብራት ለመጠገን እየተደረገ ባለው ጥረት የበኩሉን እየተወጣ ይገኛል። ከዚህ በመነሳት በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና የሚወስዱ ተማሪዎች ውጤት እንዲሳካ የቅድመ ዝግጅት ስራዎችን እያከናወነ ነው። በትምህርት ቤቱ በመገኘት ካነጋገርናቸው የ12ኛ ክፍል ተማሪዎች ውስጥ አንዳንዶቹ በሰጡት አስተያየት ዘንድሮ በሚወስዱት ሀገር አቀፍ ፈተና ውጤታቸው የተሳካ እንዲሆን ከራሳቸው የሚጠበቀውን ሁሉ የተወጡ መሆናቸውን አብራርተዋል። ባለፉት ዓመታት ለፈተና የወጡትን ሺቶች መልሶ በማየት እያጠኑ መሆናቸውንም ጠቁመዋል። በክፍል ውስጥ ከሚሰጡ ትምህርቶች ባለፈ ኮምፒውተሮችና ቤተ መጻሕፍቶችን በመጠቀም የተለያዩ መረጃዎችን እያገኙ መሆናቸውንም አንስተዋል። በትምህርት ቤቱ የሚያስተምሩ መምህራኖች እንዲሁም የትምህርት ቤቱ ርዕሰ መምህር በሰጡን ሀሳብ በሀገር ደረጃ እየቀነሰ የመጣውን የተማሪዎች ውጤት ማሽቆልቆል ከወደቀበት ለማንሳት በትምህርት ቤታቸው ከባለድርሻ አካላት ጋር በመሆን በትኩረት እየሰሩ መሆናቸውን ተናግረዋል። የዘንድሮ ሀገር አቀፍ ፈተና ለሚወስዱ ተማሪዎች ቀጣይነት ባለው መልኩ ተጨማሪ ትምህርቶችን ለመስጠት የቅድመ ዝግጅት ስራ መጠናቀቁንም አንስተዋል። የዋቻ ከተማ አስተዳደር ከንቲባ አቶ ሁነኛው ታደሰ በበኩላቸው
በዋቻ ከተማ አስተዳደር ውስጥ ከሚገኙ የሁለተኛ ደረጃ ትምህርት ቤቶች ውስጥ የጨና ሁለተኛ ደረጃ ትምህርት ቤት አንዱ መሆኑን ጠቅሰው በሀገር ደረጃ እየታየ የመጣውን የተማሪዎች ውጤት ማሽቆልቆልን እንደገና ከወደቀበት ለማንሳት ታስቦ ለትምህርት ቤቶች የተለያዩ ኮምፒውተሮችና መሰል ድጋፎችን ማድረጋቸውን ገልጸው ለቀጣይም አጠናክረው እንደሚቀጥሉ አረጋግጠዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ስራና ክህሎት ቢሮ የአሰሪና ሰራተኛ ዘርፍ የአማካሪ ቦርድ ምስረታን በቦንጋ ከተማ አካሄደ። የተመሰረተው አማካሪ ቦርድ ከአሰሪ ሰራተኛና መንግስት ወገን የተውጣጡ 15 አባላትን የያዘ ስለመሆኑም ተገልጿል። ተጨማሪ አለን። በመድረኩ ተገኝተው ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የስራ ክህሎት ቢሮ ምክትል ኃላፊና የአሰሪና ሰራተኛ ዘርፍ ኃላፊ ዶክተር ተክላ ቡሎ እንደገለጹት የአማካሪ ቦርድ መመስረት የአሰሪና ሰራተኛ መካከል የሚፈጠሩ ችግሮችን በመፍታት ሰራተኞች እድሎችን በአግባቡ እንዲጠቀሙ ምቹ ሁኔታን የሚፈጥር መሆኑን ተናግረዋል። አማካሪ ቦርዱ በየደረጃ የሚወጡ የአሰሪና ሰራተኛ ደንቦችና ህግጋትን ለማስፈጸም የጎላ ሚና እንዳለው የገለጹት ዶክተር ተክላ ቦርዱ በአሰሪና ሰራተኛ መካከል መተማመን እንዲፈጥር በማድረግ የሰራተኞች ጥቅም በተገቢው ተከብሮ አሰሪዎች ምርታማነታቸው እንዲጨምር ያደርጋል ብለዋል። የዛሬ መድረክ መሰረታዊ ዓላማ 3 ነው። አንደኛው በክልሉ ዛሬ በይፋ የሚመሰረተውን የአማካሪ ቦርድ በይፋ መመስረት ነው። ሁለተኛ በክልሉ 2 ወሳኝ ቦርዶች አሉ። ሁለቱ ወሳኝ ቦርዶች አጠቃላይ በክልሉ ያለውን የስራ ክርክሮችን የሚፈቱ ወሳኝ ቦርዶች እንደመሆናቸው መጠን እስካሁን ያላቸው ፐርፎርማንስ ምን ይመስላል የሚለው ነገር ገምግሞ የቀጣይ አቅጣጫ ማስቀመጥና በሶስተኛ ደረጃ ስራና ክህሎት ሚኒስቴር ስር ያለን ቢሮዎች እንደመሆናችን መጠን የሚመራባቸው ዲኤንኤዎች ወይም ዘረመሎች ምን ይላቸዋል፣ እነዛ ዘረመሎች መሬት ላይ አተገባበራቸው ምን ይመስላል የሚል ኢንስፔክሽን ስራ ተሰርቷል። የዛን ግብረ መልስ ለመስጠት ነው በአጠቃላይ ዛሬ የተገናኘ ነው። በዚህ መሰረት የመጀመሪያው እንዳልኩ የአማካሪ ቦርድ በክልሉ መመስረት ነው። አማካሪ ቦርድ ስንል በክልሉ ውስጥ ያለውን የአሰሪና ሰራተኛ ጉዳይ በአጠቃላይ የሚያማክር ቦርድ ነው። 3 አካላትን ያቀፈ ያውም ከመንግስት 5 አባላት ያሉት ከአሰሪ 5 አባላት እንዲሁም ከሰራተኛ ማህበር 5 አባላት በአጠቃላይ 15 አባላት ያሉት በክልል ውስጥ የሚወጡ ማንኛቸውም የአሰሪና የሰራተኛ ጉዳዮች የሚመለከት እሾችን አድሬስ የሚያደርጉ የጤና ጉዳይ ሊሆን ይችላል፣ የህግ ጉዳይ ሊሆን ይችላል፣ የፕሮዳክቲቪቲ ጉዳይ ሊሆን ይችላል። በአጠቃላይ እነዚህ ጉዳዮችን የሚያማክር እስከ ክልሉ ክብር ርዕሰ መስተዳድር ድረስ አልፎም እስከ ሀገሪቱ ሚኒስቴር ድረስ የሚያማክር ቦርድ ዛሬ በይፋ መመስረት ነው። ያም ተሳክቶልን በይፋ መስርተናል። ከዚህ በኋላ በይፋ ስራቸውን ጀምሮ በክልል ውስጥ ከአሰሪና ሰራተኛ ጋር የተያዙ ጉዳዮችን የማማከር ስራ ነው የሚሰሩት። በቀጣይም ያሉ አፈጻጸሞችን ለማሻሻል ጉዳዩ ለሚመለከታቸው አካላት መልእክታቸውን አስተላልፈዋል። ስራና ክህሎት ሚኒስቴር አማካሪ ቦርድ በሀገር ደረጃም አልፎም በክልሎች ደረጃም መመስረት አለበት የሚል አቅጣጫ ሲያስቀምጥ ቅድም እንዳነሳው በአሰሪም በሰራተኛም በኩል ያሉ ማነቆችና ፈተናዎች ምንድናቸው የሚለውን ነገር ካየ በኋላ ይሄ ቦርድ ቢቋቋም የችግር እንዲፈታ ከፍተኛ ሚና ይጫወታል በሚል ነው። እንዳልከው ብዙ ማነቆች ናቸው ያሉት። አንደኛው የስራ ስምሪት ላይ ነው ያለው። የስራ ስምሪት ስንል የውጭ ሀገር ስራ ስምሪት በእጅጉ በክልላችን ከፍተኛ ሚና ሊጫወት የሚችል በሀገር ደረጃ ከፍተኛ ሚና መጫወት የሚችል ግን ደግሞ በተሰጠን ኮታና ባቀድነው እቅድ ልክ እየሄድን እንዳልሆነ ያየንበት ዘርፍ ነው። እሱ ላይ ምንድነው ማነቆ ችግሮቹ ምንድናቸው የሚለውን ነገር የግንዛቤ ማስጨበጥ ስራ ሊሆን ይችላል። የህግ ማነቆች ካሉ እሱን የማማከር ጉዳይ ሊሆን ይችላል። ለውጭ ሀገር ስራ ስምሪት በየመሃሉ የሚያደናቅፉ እንቅፋቶች ካሉ እነሱን የማማከር ስራዎችን ጭምር ይሰራል። ከዛ ሲያልፍ በተለያዩ ልማት ድርጅቶች ኢንዱስትሪዎች ውስጥ የሰራተኛ መብት ጥሰት ሊኖር ይችላል። ፌር የሆነ የደሞዝ አከፋፈል፣ የጉልበት ዋጋ አከፋፈል ችግሮች ሊኖሩ ይችላሉ። የአካል ጉዳት ሊኖሩ ይችላል። የሞት አደጋዎች ሊኖሩ ይችላሉ። እነዚህ ጉዳዮች ሰብሰብ አድርገን በክልል ደረጃ በተሻለ መንገድ እንዴት ነው የምንመራው የሚለውን ነገር የማማከር ኃላፊነት ነው የሚኖርባቸው። ሁለተኛው በአሰሪ ዊንግ ስናይ አሰሪ ከዚህ ቦርድ እጅግ በጣም ተጠቃሚ ነው የሚሆነው። ለምሳሌ በእናነሳ በክልሉ ውስጥ ካሉ ግዙፍ ድርጅቶች መካከል ለምሳሌ ውሽውሽ ሻይ ልማት አንደኛው ድርጅት ነው። 1000 ሰራተኛ ይዘው ፕሮዳክቲቪቲው የ500 ሰራተኛን ያክል ጉልበት የማይሆን ከሆነ ችግር አለ ማለት ነው። ሰው ለምንድነው ውጤታማ ያልሆነው? ጉልበቱን ለምንድነው አማጦ እንዲጠቀም ያልሆነው? እውቀት የሰራተኞችን እውቀት ለምንድነው እንዳይጠቀም ወደ ኋላ የቀረው የሚለውን ነገር ኔጎሺዬት የሚያደርግ ክፍተቶችን የሚዘጋ እንደመሆኑ መጠን እነዛን ችግሮች ለይቶ ድርጅቶች ውጤታማ እንዲሆኑ፣ ሰራተኞች መብታቸው፣ አካላቸው፣ ጤንነታቸው ተጠብቆ እንዲሰሩ ከዛም ሲያልፍ
በሀገሪቱ ውስጥ ጤናማ የሆነ የስራ ስምሪት እንዲኖር፣ አሰሪ እንዲኖር፣ ሰራተኛ እንዲኖር ከፍተኛ ሚና የሚጫወቱ እንደመሆናቸው መጠን እነዚህ ቦርዶች የተጣለባቸው ኃላፊነት እጅግ በጣም የላቀና ከፍተኛ ነው የሚል እይታ ነው ያለኝ። በአማካሪ ቦርዱ ዓላማና አስፈላጊነት እንዲሁም ዝርዝር ተግባራት ላይ በስራና ክህሎት ሚኒስቴር የተዘጋጀውን ሰነድ በቢሮው የሰላማዊ ኢንዱስትሪ ግንኙነት ዳይሬክተር ወይዘሮ አበዛሽ ገብረ ጊዮርጊስ አቅርበው ውይይት ተደርጓል። በክልሉ ቤንች ሸኮ ዞን በሚዛን አማንና በዳውሮ ዞን ታርጫ ከተሞች ተቋቁሞ ወደ ተግባር የገባው የወሳኝ ቦርድ ተግባር ላይ የመስክ ምልከታ ሪፖርትና ግብረ መልስ ቀርበው ውይይት ተደርጓል። በመድረኩ የአማካሪ ቦርድ አባላት፣ የወሳኝ ቦርድ ሰብሳቢዎች፣ የዞን ስራና ክህሎት መምሪያ ኃላፊዎችና ሌሎች ተግባሩ የሚመለከታቸው ባለድርሻ አካላት ተገኝተዋል። የማህበረሰብ አቀፍ ጤና መድን አባል በመሆናቸው ድንገተኛ የሕክምና ወጪ ሳያሳስባቸው አገልግሎት እያገኙ መሆናቸውን በጨታ ወረዳ የአራራና ቀበሌ ጤና መድን አባላት ተናገሩ። የወረዳው ጤና ጥበቃ ጽሕፈት ቤት በበኩሉ የአባላትን ቁጥር ለመጨመርና የሚስተዋሉ የግንዛቤ ክፍተቶችን ለማስተካከል ጥረት እየተደረገ ነው ብሏል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ቤተልሔም እምሩ ታቀርባለች። በወረዳው የአራራ ቀበሌ ነዋሪ አቶ መንገሻ ገብረ ማርያምና በቀበሌ ነዋሪ ወይዘሮ አስናቀች አበበ የማህበረሰብ አቀፍ ጤና መድህን አባል በመሆናቸው የጤና እክል ሲያጋጥም ድንገተኛ ወጪ ውስጥ ሳይገቡ በአባልነት መታወቂያ ብቻ የሕክምና አገልግሎት እንደሚያገኙ ተናግረዋል። በትንሽ ዓመታዊ መዋጮ ከቤተሰቦቻቸው ጭምር እስከ ከፍተኛ የሕክምና ተቋም ድረስ በመሄድ አገልግሎት እያገኙ መሆናቸውን ጠቁመው አገልግሎት ተጠቃሚ በመሆናቸው ደስተኛ እንደሆኑ ገልጸዋል። ሌሎችም ጠቀሜታውን በመረዳት አባል በመሆን የአገልግሎት ተጠቃሚ እንዲሆኑ መልእክት አስተላልፈዋል። የጨታ ወረዳ ጤና ጥበቃ ጽሕፈት ቤት ኃላፊ አቶ ብዙአየሁ ቆጭቶ በወረዳው የማህበረሰብ አቀፍ ጤና መድህን አገልግሎት ከተጀመረ 4 ዓመት ያስቆጠረ መሆኑን ተናግረው እስካሁን ከ5700 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን ገልጸዋል። በዚህም በትንሽ ብር አባል የሆኑት ከ64000 ብር በላይ ወጪያቸው ተሸፍኖላቸው እስከ ከፍተኛ የሕክምና ተቋም ሄደው የታከሙ እንዳሉ ለአብነት አንስተዋል። ህብረተሰቡ የጤና መድህን አባል በመሆን ጠቀሜታውን በአግባቡ በመረዳትና አባል በመሆን ካልተገባ ውጪ ራሱን እንዲያድን ጥሪ አስተላልፈዋል። የዘንድሮ አባላትን ቁጥር ለመጨመርና የሚስተዋሉ የግንዛቤ ክፍተቶችን ለማስተካከል ባለሙያዎችን ወደ ቀበሌዎች በማሰማራት ጥረት እየተደረገ ነው ብለዋል። 4798 አባላትን መታወቂያ ለማዳረስ ከታቀደው እስካሁን ከ4300 በላይ ማከናወን መቻሉን የተናገሩት ኃላፊው ከ390 በላይ አዳዲስ አባላትን ማፍራት እንደተቻለም ገልጸዋል። ከአባላት እስካሁን ከ5,238,000 ብር በላይ መዋጮ መሰብሰብ መቻሉንም ጠቁመዋል። በሚቀጥሉ 6 ወራት ታላቁ የኢትዮጵያ ህዳሴ ግድብ እንደሚመረቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ ከህዝብ ተወካዮች ምክር ቤት ለተነሱላቸው የተለያዩ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ግድቡን በተመለከተ ለተነሱላቸው ጥያቄ በሰጡት ምላሽ የህዳሴ ግድብ በሁሉም ኢትዮጵያውያን ትብብር ያለምንም ብድር እየተከናወነ የሚገኝ ፕሮጀክት መሆኑን ገልጸዋል። ከግብጽ ወንድሞቻችን ጋር በውይይት ይበልጥ መደጋገፍ እንዳለብን እናምናለን ያሉት ጠቅላይ ሚኒስትሩ በትብብር አብረን ብንሰራ የሁለቱን ሀገራት ህዝቦች ትስስር ማጠናከር ይቻላል ብሏል። ኢትዮጵያ ከጉዳዩ ጋር ተያይዞ ከግብጽ ጋር አሁንም ለውይይት ለድርድርና የህዳሴ ግድብ ያለበትን ሁኔታ ለማሳየት ዝግጁ መሆኗን አስገንዝበዋል። ህዳሴ የአፍሪካ ኩራት ነው፣ ለመላው አፍሪካ መቻልን ያሳየንበት ነው፣ ስህተትን ያረምንበት ነው፣ 74 ቢሊዮን ሜትሪክ ኪዩብ ውሃ የያዝንበት ነው ብሏል ጠቅላይ ሚኒስትሩ። ግድቡ ለታችኛው የተፋሰሱ ሀገራት ጭምር ፋይዳው የጎላ መሆኑን የጠቆሙት ጠቅላይ ሚኒስትሩ ግድቡ በመሙላቱ ምክንያት አስዋን ግድብ ላይ የጎደለ ውሃ የለም፣ እኛም ቃል የገባ ነው ይህ እንዲፈጸም ነበር፣ ይህም በተግባር ተሳክቷል ነው ያሉት ጠቅላይ ሚኒስትሩ። ዘገባው የፋና ሚዲያ ኮርፖሬት ነው። በህዝብ ተወካዮች ምክር ቤት ተገኝተው ለተነሱላቸው ጥያቄዎች ምላሽና ማብራሪያ የሰጡት ጠቅላይ ሚኒስትር ዶክተር አብይ አህመድ በትግራይ ክልል አሁንም ወደ ሰላም መሄድ ይገባል ብለዋል። የትግራይ ክልል ጊዜያዊ አስተዳደር ተጨማሪ ውጊያ እንዳይነሳ የሚደነቅ ስራ ሰርቷል ያሉት ጠቅላይ ሚኒስትሩ ጊዜያዊ አስተዳደሩን ምርጫ እስኪደረግ ክልሉን ለ1 ዓመት ያስተዳድራልን ብለዋል። በፕሪቶሪያ ስምምነት መሰረት ሙሉ ለሙሉ ያልተፈጸሙ የትጥቅ ማስፈታትና መልሶ የማቋቋም ሂደት መሆኑንም ተናግረዋል። ይህ ባለመሆኑ የትግራይ ህዝብን በጀት ለወታደር እንዲውል አድርጓል ያሉት ጠቅላይ ሚኒስትሩ አሁንም በክልሉ ሰላም እንዲኖር ነው የምንፈልገው ብለዋል። ጦርነትን ትተን በፕሪቶሪያ የሰላም ስምምነት የቋጨነው ለሰላም ብለን ነው ያሉት ጠቅላይ ሚኒስትሩ በስምምነቱ የትግራይ ህዝብ መሰረታዊ አገልግሎቶችን እንዲያገኝ የሚያስችል ጊዜያዊ አስተዳደር መንግስት መመስረቱን ገልጸዋል። በክልሉ ተፈናቃዮችን ለመመለስ የፌዴራሉ መንግስት ዛሬም ዝግጁ መሆኑን የገለጹት ጠቅላይ ሚኒስትሩ በተፈናቃዮች ስም የሚሰራው ፖለቲካ መቆም እንዳለበትም አሳስበዋል።
ሁለተኛው የኢትዮጵያ ህዳሴ የአፈር ማዳበሪያ ፋብሪካን ማቋቋም መሆኑን ጠቅላይ ሚኒስትሩ ዶክተር አብይ አህመድ ገለጹ። ኢትዮጵያ ማዳበሪያን ማምረት አለመቻሏ በርካታ አርሶ አደርን የሚነካ ጉዳይ በመሆኑ በዘላቂነት ለመፍታት ጥናት ሲደረግ እንደነበር ጠቅላይ ሚኒስትሩ ለህዝብ ተወካዮች ምክር ቤት አባላት አብራርተዋል። ክፍለ ዓለሙ ተጨማሪ አለው። በንግግር በአባይም በስንዴም በማዳበሪያም በጋዝም በወርቅም በሌላውም ጉዳይ ተባብረን በጋራ እንድንለማ በኢትዮጵያ በዚህ ዙሪያ የተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ፋብሪካውን ለማቋቋም ያስፈልጋል። የማዳበሪያ ፋብሪካውን አቋቁሞ ለመስራት በትንሹ 3 ዓመትና ከዛ በላይ እንደሚያስፈልግም ጠቅላይ ሚኒስትር አብይ ጠቁመዋል። ይህንን ከተቻለ ከግሉ ዘርፍ ጋር በግለሰብ ኢንቨስትመንት ካልተቻለም መንግስት በራሱ የሚገነባው ይሆናል ብለዋል። የአፈር ማዳበሪያ የኢትዮጵያን ፍላጎት በሚመልስ መልኩ መመረት እንዳለበት የጠቀሱት ጠቅላይ ሚኒስትር ዶክተር አብይ ፋብሪካውን የማቋቋም ሂደቱ ምናልባትም በሚቀጥለው ዓመት እንደሚጀመር አመላክተዋል። ኢትዮጵያ 24 ሚሊዮን ኩንታል ገደማ የአፈር ማዳበሪያ የሚያስፈልጋት ሲሆን በቀን 150 ሺህ ኩንታል የአፈር ማዳበሪያ ከወደብ ወደ ሀገር ውስጥ እንደምታጓጉዝ የጠቆሙት ዶክተር አብይ ይህም ወደ እያንዳንዱ አርሶ አደር በወታደር ታጅቦ ይሰራጫል ነው ያሉት። በአማራ ክልል ለሚገኙ አርሶ አደሮች 7000 የጭነት ትራንስፖርት የአፈር ማዳበሪያ በመከላከያ ሰራዊት ታጅቦ መድረሱን አስታውሰው መንግስት በብዙ ሂደት አልፎ ማዳበሪያውን ወደ ሀገር ውስጥ ካመጣ በኋላ ለአርሶ አደሩ ማዳረሱም ሌላ ወጪ የሆነበት መሆኑን ገልጸዋል። ህልመኞች ነን። ህልማችን ግን ብልጽግና ነው። ህልማችን ልማት ነው። ህልማችን ውጤት ነው። ህልማችን ማደግ ነው። ብቻችን አይደለም፣ እንደ አፍሪካ ማደግ ነው። ለዚህ እድገት ከአፍሪካ ወንድሞቻችን ጋር በትብብር የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለዛቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት ብሩክታይት ብርሃኑ አብራችሁ ቆይታ ተደረጉ። ቀሪ ጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ